ሃይሚስ ደህና ናት ወይ? በቃ ይሆናል። እኔ ወጣሁኝ እኮ ከቤት ብናገር ጥሩ ነበር። ጎትቼ ወጣት ነበር። ጁንዳኔ እንደውለት እናከብራለን የተባባልነው ዛሬ ነው። አከብራለሁ ዛሬ። አፍሬ እኮ ነው የምሰጥህ ስጦታ ስለሌለ ዝም ያልኩ። ገንዘብ የምትቆጥር ያድርግህ። የጉራጌ ነገር ሰላም 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 ሰላም፣ እንዴት ናችሁልኝ ውድ የዩቲዩብ ተከታታዮቼ? መጥቼላችኋለሁ። ጥቁር አዝሙድ ጀማ ወይም ደግሞ ጨረቃ ፋሚሊ መጥቼላችኋለሁ። እንግዲህ ዛሬ እንዴት ነው ቪዲዮ ከደረጃ ጀመር ካላችሁ እንግዲህ ብዙ ነገር ላሳያችሁ ነው የመጣሁት። እንግዲህ ዛሬ የተወለድኩበት ማታ 1 ሰዓት ላይ ቅዳሜ ግንቦት 29 ነው። ዛሬ ግንቦት 29 በ1994 ነው የተወለድኩት። እድሜ 24 ነው። እንግዲህ ዛሬ ተወልጄላችኋለሁ። እንኳን ለልደት አበቃ እንደምትሉኝ ኮሜንት ላይ አልጠረጠርም። እንዴት ናችሁልኝ እናንተ? እስኪ ሰላምታችሁ ከሰላምታ ልጀምር። እንዴት ናችሁልኝ የእኔ ፍቅሮቼ? ግብደው እንዴት ናችሁልኝ? አለሁላችሁ። ለማንኛውም ቤቴ ዛሬ ትንሽ ሸብረቅ ብላለች። ድሮ እንዴት ነው ሕፃን ሆናችሁ ልደት ስታከብሩ ያለው ቫይብ አለ አይደል? ትዝ ይላችኋል? ቆሎ፣ ፈንዲሻ፣ ለስላሳ ምናምን ትንሽዬ ነገር ሆኖ ግን የሆነ ደስ የሚል ነገር ሙዝና ብርቱካን። ወይኔ እሱ ይቀራል ጋይስ፣ እሱ ይቀራል። ዋናው እሱ ይቀረኛል። እሺ ለማንኛውም ይኸው ዲኮር ጓደኞች ያስውበውልኛል። ፊኛ ያርገው፣ ይኸው ዲኮር እንደዚህ አድርገውታል። እንግዲህ ያምራላ ጋይስ፣ በጣም ያምራል። እንግዲህ ፊኛ ይኸው ተደርድሮ ቤቴን ዲኮር ሰርተው ያው ጓደኞች ያሳምረውልኛል። ለጓደኞች አንዴ እናጨበጭባለን እስኪ። ቴንክ ዩ ጋይስ። እስቲ እዚህ ጋር ደግሞ አንድ ፎቶ ላሳያችሁ ነው። ይህ 22 ዓመቴን ሳከብር which means ከ2 ዓመት በፊት ማለት ነው። 22 ዓመቴን ሳከብር 21 ነው ጋይስ። 21 ዓመቴን ሳከብር ማዶ ሆቴል እንግዲህ ከወንድሞቼ ጋር፣ እነሱ ብቻ አይደሉም፣ በጣም ብዙ ነበሩ። በጣም ብዙ ቲክቶከሮች ጓደኞቼ፣ የሰፈር ጓደኞቼ ምናምን ስናከብር የነበረው ነው። እዚህ ጋር እንግዲህ ጆን ዳንኤል እና ቲክቶከር ጆን ዳንኤል እንዲሁም ድምፃዊ፣ እዛ ጋር ደግሞ አርቲስት ድምፃዊ ቲክቶከር እስጢፋኖስ ቶማስ ነው። እንግዲህ የምታዩት 21 ዓመቴን ሳከብር ምናምን የተነሳ ነው ፎቶ ነው። በዚሁ ልደቴ ስለሆነ ላሳያችሁ ብዬ ነው። ድንገት የሆነ ጊዜ ስታዩት ግር እንዳይላችሁ። ይህም ለልደቴ የሰጠኝ ስጦታ ነው። ማራፊቅ ትባላለች፣ ቲክቶከር ናት። እንግዲህ የሰጠችኝ ስጦታ ነው ጋይስ። አሁን እድሜ 24 ደርሻለሁ። እድሜ ለመድኃኒዓለም ክብር ምስጋና ይገባዋል። እግዚአብሔርን እዚህ አድርሶኛል። ለዚህ ላደረሰኝ ደግሞ ምን ልበል እግዚአብሔር እና ቃል የለኝም። ከወደፊትም ከእናንተ ጋር ብዙ ደረጃ እንደምደርስ ተስፋ አደርጋለሁ። እንግዲህ ያው እንደምታዩት እንግዲህ ዛሬ ልደቴ ነው። 24 ዓመቴን ላከብር ከእናንተ ከውድ ቤተሰቦቼ ጋር ነው ማክበር ያለብኝ ብዬ ምን እንዳዘጋጁላችሁ ማየት ትችላላችሁ። እስኪ ከሩቅ ሆናችሁ ገምቱ። ካሜራማን እንዳታሳይብኝ። ከሩቅ ሆናችሁ እስኪ እንዴት እንደሚያምር ሻማ፣ ድፎ ዳቦ፣ ከረሜላ። ድሮ ሕፃን ሆናችሁ ትዝ አይላችሁም? ይሄ ሴርሞኒ እቺ ኮፍያ ምናምን ትዝ ትላችኋለች። ጣፋጭ ጊዜ። እቺንስ ሚሪንዳ ያልጠጣ አለ? እቺ ሚሪንዳ ጠጡት ያላደገ አለ? የለም። እነዚህ ሮያል ባዶ ነው ጋይስ፣ አያቸው ባዶ ነው ግን አለው። ሌሎቹ አለት። እቺኛዋ ማይ ፌቨራይት ነበረች በፊት ጋይስ። ባይዘዊ ጨረቃ ፋሚሊዎች ብሩኬን እና ሃይሚን ኢንቫይት አድርጊያቸው ነበረ። ብሩኬ እየመጣ ነው። እዚህ ቪዲዮ ላይ ሊደርስልኝ አይችልም። እስኪ እደውላችኋለሁ ብያለሁ። እስኪ እደውልለታለሁ። አሁን የሚደርስልኝ አይመስለኝም። መቶኒ ቪዲዮ ላይ ብታዩት በጣም ደስ ይለኝ ነበር፣ ግን ምን ላድርገው? እሺ ጋይስ እንትን ነው በጣም ስራ ላይ ነው መሰለኝ፣ አልደረስልኝም። አሁን መደወል አይቀርም። እስኪ ታዩታላችሁ። ስም ትንሽ በጉጉት ጠብቁ። ባንዴ አልደውልላችሁ። ለማንኛውም ጋይስ እንግዲህ ቲክቶክ ነው ጥሩ ደረጃ እንድደርስ ያደረገኝ። እውነት ለመናገር 19 ዓመቴ ላይ ነበር ቲክቶክ የጀመርኩት። 19 ምናምን ወደ 20 አካባቢ ነው ቲክቶክ የጀመርኩት። እንግዲህ አንድ ሰፈር ነበርን ብዙ ቲክቶከሮች። እስጢፎ የምታውቋቸው ከሆነ ነው ባይዘወይ እነ እስጢፎን እነ ጆን ዳንኤልን ምናልባት ዩቲዩብ በደንብ ስለምታዩ ቲክቶከሮችን ስለማታውቋቸው ብዬ ነው። እና አንድ ሰፈር ነው ያደግነው። እነ ፍራይዴይ ናይንቲስ ምናምን እዛ ቲክቶክ ላይ ላይቭ ጊፍት ሲሰጠን ምናምን ገባ። ያ ነገር ነው እኛንም ሰው ያደረገን። እና ለእናንተ ናችሁም ደግሞ ሰፖርት በማድረግ ድጋፍ በማድረግ እዚህ ደረጃ ያልደረሳችሁን እና ለእናንተ እግዚአብሔር ምንም ቃል የለኝም።
እግዚአብሔርን ያው እዚህ በሁለት እግሬ እንዲህ ቆም ብዬ እንድገኝ እንግዲህ ምክንያቱ ናችሁ እናንተ ናችሁና ለራሳችሁም ጭብጨባ እንግዲህ ለእኔም ደግሞ ለ23 ዓመቴ ጭብጨባ እፈልጋለሁ። ከዛ በኋላ እንግዲህ ይኸው ህይወት እንዲሆና ቤት ተከራይተን የራሳችንን ህይወት እንግዲህ በእናንተ ምክንያት እየኖርን ነው። እናንተም ሩቅ አገር ሆናችሁ ለእኛ ድጋፍ ስለምታደርጉ እኛን ስለምታዩ ስለምታበረታቱን እግዚአብሔር ሰብስክራይብ ማድረግ እንኳን ስንት ማያረግ ሰው አለ እኮ እግዚአብሔር ስንት ምቀኛ አለ እኮ እግዚአብሔር እና እናንተ ግን ወዳችሁ አምናችሁ እነዚህ ልጆች ጥሩ ልጆች ናቸው እስኪ እናርጋቸው እና አበረታታቸው ብላችሁ ማድረጋችሁ ራሱ እግዚአብሔርን ትልቅ ክብር ነው ለኔ እግዚአብሔር። ያው አንዳንዴ ቦታው ላይ ካልሆናችሁ ያለውን ነገር አትረዱትምና የሆነ ቦታው ላይ ሆኜ የምነግራችሁ እንግዲህ ለምታደርጉልን ድጋፍ እግዚአብሔር ውለታውን ይክፈላችሁ። እሺ በጣም ነው የምንወዳችሁ፣ እግዚአብሔር ያክብርልን። ስፔሻሊ ደግሞ ዩቲዩብ እንድጀምርን ባለፈው ማወርቻለሁ ሃይሚና ብሩኬ ስፔሻሊ ወይ ደግሞ እንደ አጠቃላይ ጨረቃ ፋሚሊ ለእናንተ ቃል የለኝም። በቃ እንደዚህ ነው ማጫወቸው እግዚአብሔር። ጨረቃ ፋሚሊ በእናንተ ምክንያት ነው ዩቲዩብም እንዲህ እንድሰራረኩ ያደረጋችሁኝ። እንዳሳየኋችሁ ልደቴን ሳከብር ከዛሬ ከ2-3 ዓመት በፊት ምንም አይነት ዩቲዩብ ሰርቼ አላውቅም። ከዛ በኋላ እዚህ ጋር ይሄኛው 21 ዓመቴን አይደለ 21 ዓመቴን አከበርኩኝ። ሆቴል ተከራይቼ ምናምን ምግብ አድርጌ ምናምን ወደ ስንት ሰው ነው የጠራው? ወደ 40 ሰው ምናምን ተጠርቶ እንዳለ ቲክቶከሮች እነ ዳኒ ሮያል ፋሚሊዎች ስፔሻሊ ዩቲዩብ ላይ ብታውቋቸው አላችሁ ሮያል ፋሚሊዎች ምናምን አረ ብዙ ነበሩ እነ ኢሳምና አረ ብዙ እና ባሪፍ አክብሬ ነበረ ልደቴን ለማለት ነው። ከዛ ደግሞ 21 ዓመቴ ቀጥሎ 22 ዓመቴ ደግሞ ምን አደረኩኝ? ዱባይ ሄድኩኝ። ባይዘው ዩቲዩብ ቪዲዮዎች ቀርጭ ያለውና ካለ እስኪ ዝም ብዬ ከጎን ነገር ለማስገባት እሞክራለሁ። ዱባይ ሄድኩኝ። ዱባይ ሄጂም መርከብ ላይ መርከብ ተከራይቼ ኬክ ቆርሼ ዲኮር አድርጌ እንግዲህ 22 ዓመቴን ከጃኒ ጋር ጃኒ ነበረች። ዘኪ ሀበሻ ገስት ጌመር ነው አታውቁትም። ጆ ፔፓል የሚባል ወንድማችንም ነበርና ረቂቅ የምትባል አክስቴ ልጅ ነበረች። ከእሷ ጋር እንግዲህ አክብሬዋለሁ 22 ዓመቴን። 23 ዓመቴ ደግሞ በሚያሳዝን ሁኔታ ላውራው ጋይስ። እሺ ለማንኛውም ይቅርታ ጋይስ። ስንት ዓመቴ መሰላችሁ? 20 ላስት ይር 23 ዓመቴን ደግሞ የምወዳቸው ጓደኞቼ ጆን ዳንኤል እነ ናትናኤል ወንደሰን ወይም ደግሞ ፒዶ እነ ዳዊት እነ ናዮ ታስረውብኝ ነበርና በሚያሳዝን ሁኔታ ለቴ ማክበር አልፈለግኩም እውነት ለመናገር እና ዝም ብዬ ከጎዳና ልጆች ጋር ወጣ ብዬ ከዛ በኋላ ልብስ ገዝቼ ኬክ ቆርሼ ዩቲዩብ ላይ ገብጣኝ ቲክቶክ ላይ ፖስት አድርጌዋለሁ። ኢንስታግራም ላይም አለ። ኢንስታግራም ላይ ነው ፎሎ እያደረጋችሁ ነው። ቲክቶክ ላይ ላይቭ ስገባም የጻፋችሁልኝ በዚህ አጋጣሚ ቴንክ ዩ ሶ ማች እና ሳከብር ነበረ ምናምን ጎዳና ልጆችን ሰብስቤ ምግብ እያበላው ኬክ ቆርሼና ልብስ ገዝቼ ነበር ያከበርኩት ላስት ይር እና በጣም ደስ ይላል። ያው እንግዲህ እግዚአብሔር ደግሞ እቺን ጀንበር እንዳያድርጎኝ 24 ዓመቴን ደግሞ እንዳከብር አድርጎኛል። ክብር ምስጋና ለመድኃኒዓለም። በጣም ነው ደስ ያለኝ። በጣም ወሬ ያበዛውባቸው ጋይስ። እንግዲህ ትንሽ ስለ ህይወቴ ልንገራችሁ ብዬ ነው እና ይኸው 24 ዓመቴ እንደዚህ ለማክበር እንግዲህ ወስኛለሁ። ብዙ ይኸው ለእናንተ ነው የተዘጋጀው። ብሉልኝ ጠጡልኝ ብያለሁ። ለእናንተ ሲያንሳችሁ ነው። 25 ዓመቴ ላይ ምንድን ነው ማድረገው ብያችኋለሁ። 50 ሺህ አስገቡኝና እኔም በሬ አርጄ ለእናንተ ላብላችሁ አይሻልም? ጋይስ 25 ዓመቴ እንደዛ አርጌ ባይዘዌ ይቅርታ አርጉልኝ፣ በጣም ይቅርታ አርጉልኝ። ስፔሻሊ ጨረቃ ፋሚሊ የሃይሚና የብሩኬ ልደት መች እንደሆነ አላቅም። ማርያምን አላሻችሁም። እኔ ባይዘዌ ውሸታም አይደለሁም። ማላቁን አላቅም ነው የምለው። ይሄ አስመሳይ ምናምን እንድትሉኝ አያገባኝም። ግን እኔ እግዚአብሔር የብሩኬ ልደት መች እንደሆነ አላቅም። ብቻ የእነሱን ልደት አብሬ ያከብራለሁ። የራስ ልደት ብቻ ነው እንደምታከብረው እንዳትሉኝ ነው። እሺ የእነሱን ልደት ደግሞ ለማክበር ረች ያዘችኝ በመቤቴ። እሺ ኤኒዌይ ከእነሱ ጋር አከብራለሁ ልደቴን። ልደታችሁን ማክበር ፈልጋለሁ። ብሩኬ ስላልደረሰልኝ ነው ነግሬያችኋለሁ። ሃይሚም ደግሞ ስላልተመቻት ነው። ደግሞ ባለፈው ምን ብያችሁ ነበር? 30 ሺህ ካስገባችሁኝ ሃይሚን ጣራታለሁ ብያችሁ ነበር። ለምን አላስገባችሁኝም? ከ20 ሺህ በኋላ እኮ 1 ሺህ ምናምን ሰብስክራይበር ነው የጨመረው። ጋይስ የምትችሉ ካላችሁ ቀዩን እንኳን ታው መብራት አይቆጥርም፣ ውሃ ከፍሉ
በቃ አርጉኝ እስኪ ምን ችግር አለ? እኔ ብበረታታ ዩቲዩብ ላይ የሚጠብቀኝ ቤተሰብ አለኝ ብዬ አስባለሁ። ገባችሁ? ስለዚህ ሰብስክራይብ፣ ላይክ ምን ችግር አለ? እስኪ ንገሩኝ። እናንተ ፖስት አድርጋችሁ እኔ ላይክ ሰብስክራይብ ባደርግላችሁ ችግር አለው? እኔ አደርጋለሁ። እግዚአብሔር ምንም ጣጣ የለው እና ባይዘዌ ይሄ ልደት ሳከብር ላይቭ እገባለሁ። ላይቭ ላይ ቀድማችሁን ቪዲዮ እንደምታዩት አይሚን ልደቴ እንደሆነ እንደምታዩት ተስፋ አድርጋለሁ። ብቻ 24 ዓመቴ እንደዚህ አድርጌ ካከበርኩ አይበቃም ጋይስ? በቃል አይደል? ለቀዩ ዳቦ ገባ። አያቴ ናት ባይዘዌ ዳቦ የሰራችልኝ አያቴ አለች። እዛ ጋር መስሎ አለ፣ አሳያቸዋለሁ አምጥቼ። እሷ ናት ይሄን ዳቦ የሰራችልኝ ለልደቴ። ከዛ በኋላ ደግሞ ምን አረኩኝ እኔ ፈንዲሻ ፈነዳው፣ ለስላሳ ገዛው። አቦል እችን አቦለድስ የሚያውቃት አለ? ይሄ አቦለድ አረ ማስታወቂያ እየሰራን ነው። አረ በነፃ አረ ወይኔ ተወስኪ ብቻችን ነገር ለነገሩ ሁላችንም በስም እናውቀዋለን ጋይስ። እችን እንግዲህ በልተን ያደግነው ለስላሳችንን ጠጥተን ተው ቆይ ኬኩ ይቀረስ ዳቦ ይቀረስ ከዛ በኋላ ለስላሳ የምጠጣው ትጠግባለህ ተብዬ ነው እንግዲህ ያደግኩት። እግዚአብሔርን እችኛዋንም ካወቃቸዋት እችኛዋንም ትሽ የምትባለው እንደ ሽቶ የምትነፋዋ ምናምን አለች። እችኛዋን በጣም ነበር የምወዳት። ልደቴ ራሱ አልፎ አረጋት ነበረ። በጣም ነበር የምትመችኝ። እቺ ባይዜ በፊት የለም ነበር አይ በፊት የዶላርም የለውም። አንተ ኢንዶሚ ትውልድ። እሺ እዚህ ጋር ደግሞ ሮያል ከረሜላ አሳያችሁ ይችላል። ለስላሳ አለ። ሌላ ምን አለ? በቃ ያው ደስታ ከረሜላ ነው እንዴ? እግዚአብሔር ሮያል ነው። አንተ ታጭበረብረኝ። ሮያል አለ ጋይስ። ብዙ አላከበድኩትም እና ለስላሶች አሉ። በቃ እነዚህን ቆርሼ እንግዲህ ላይቭ ላይ ገባለሁ። አሁን ይሄን ቪዲዮ ስቀርጽላችሁ ስንት ሰዓት መሰላችሁ? በኢትዮጵያ 11 ሰዓት ወይ ደግሞ በቃ ሩብ ጉዳይ ለ12 ነው። ከዛ አጋጣሚ ደግሞ የስጢፎ ቀጠሮ ጌም ዛሬ ያለውና ከሱ ጋር ትንሽ እንዳይጋጭበት ብዬ ቀደም ብዬ ላይቭ የምገባው ወደ ማታ 1 ሰዓት አካባቢ እገባለሁ እና ይሄ ቪዲዮ ድጋሚ ከዛ ከላይቭ በኋላ ነው ቪዲዮ የሚደርሳችሁና ምናልባት እንትን ካላላችሁ ቀድሜ ስላለካኩ ይቅርታ ጋይስ። እንግዲህ ለኤዲት አድርጌ ፖስት አድርጌ ስለማልችለው ግን እሞክራለሁ። ከዕለት በፊት ለማድረስ እሞክራለሁ። ገባችሁ? ለእናንተ ብዬ ኤኒዌይ ቲክቶከሮች ጓደኞች አሉኝ፣ ኖርማል ጓደኞች አሉኝ። እስቲ ለነሱ ልደውላቸው። ከዛ በኋላ ሃፒ በዝዴይ ያሉኝ አሉ። ዝም ብዬ ሃፒ በዝዴይ አትሉኝም እንዴ ብለን እንደውላለን። እሺ በለው። በዛሬ በልደቴ ምክንያት በስመ አብ ወልድ ቴክስቱ ጋይስ ይቀፋችኋል። ስቶሪ ሪኩዌስት ውስጥ ዝም ብላችሁ ባይ ዘ ዌይ ሪኩዌስት የዛሬ ብቻ አይደለም ግን ሪኩዌስት አያልቅም። አሁን እዚህ ብንገባ አያልቅም። እሺ እኔ ወደ እንትን ልንገባ ሳይሆን ከማን ጀምር? ያው መቼስ ምን ጀምረው ከማን እንደሆነ ታውቃላችሁ። ከጨረቃ ፋሚሊ ከብሩኬ እንደውለታለን። ይሰማል። እየደወልኩለት ነው ለብሩክ። ሁሌ አያነሳም። ባለፈው ማየታችኋል። 20 ሺህን ሳከብር ኬክ ስቆርጥ አያነሳም። እግዚአብሔር ማርያም ነው አንስጭ ናቶሎ ብሎ ነው የምለው እሱ እኮ አረ ብሩኬ በእግዚአብሔር ማርያም እንደምደውለት አያውቅም። እግዚአብሔር አንድ ልሞክርለትና ሌላ ሰው እንደውላለን። ካልን ኖርማል ስልክ እንደውላለን። ኢንስታግራም ስለሆነ ነው አያነሳም። ጋይስ አያነሳም። እግዚአብሔር ኖርማል ስልክ ደውለት
ወጥቻለሁ መኪና ውስጥ አሁን ገባሁ አሁን። እሺ ወንድሜ፣ እሺ የእኔ አባት ለምንድን ነው ስቶሪ ሃፒ በርዝዴ ብላ ያላረከኝ? ሃፒ በርዝዴ አትለኝም? ይኸው ዩቲዩብ እየቀረስኩ ነው። ማርያምን ሃፒ በርዝዴ ልበልሽ? እሺ የእኔ አባት። አዎ በለኝ። ሃፒ በርዝዴ ስቶሪ አልደረሰም ነው። ማርያምን አድርገኸኛል። እመቤቴን አድርጌያለሁ። ያሳያለሁ ከፈለግ አሁን ቪዲዮ ላይ ነው። ቪዲዮ ላይ ነው የእኔ አባት። እሺ በቃ ወደ ቮይሱ አስጠጋው። ያራዳ ልጅ እና የጨረቃ ፋሚሊ፣ የእኛ ውድ ፋሚሊዎች ይህንን ጥቁር አዝሙር ልጅ ሃፒ በርዝዴ በሉት። የበረከት ዓመት እንዲያደርግለት ምኞታችሁን ተመኙለት። አሜን በሉ። ያላችሁ ልጆች እያሉ ነው። ብቻዬን ነው የምቀርጸው። ጓደኛዬ የለኝም እኮ። ጓደኛዬ ካሜራ እየቀረጸኝ ነው። ሰውን ባዳ የምታደርገው ነፍስንን አለን። እሺ ወንድም አለ። እኛ ለብቻሽ ጊዜ እናሳልፋለን፣ አታስቢ ማርያም። እሺ የእኔ አባት አመሰግናለሁ ወንድሜ፣ አመሰግናለሁ። ጊዜ ያክብርልኝ። በቃ ቶሎ ና። እመጣለሁ የእኔ አባት። እሺ አባቴ ቻው። አይ ስማ እሺ ለማን አልደውል ደወለ ወይዬ። ምን አልሽኝ? ሃይሚስ ደህና ናት ወይ? ደህና ነኝ እኮ ስጠራት እኮ አይመቸኝም ዛሬ ምናምን አለችኝ። ኦኬ በቃ ይሆናል። እኔ ወጣሁኝ እኮ ከቤት ብናገር ጥሩ ነበር። ጎትቼ ወጣት ነበር። ያው ከልቧ ጋር ሲሆን እኮ ይመቻታል። ኧረ እባክህ ከአንተ ጋር የጠራኋት ስላልመሰላት ነው ያልመጣችው። ችግር የለም። እኔ ጨረቃ ፋሚሊ ያሉልኝ ችግር የለም። ስንት ዓመቴ ነው? ስንት ዓመቴ ነው? 32 ነው ምናምን ዓመት። ኧረ እባክህ ቁም ነገር እግዚአብሔር ታውቃለህ። ገምት ነው ቁም ነገር። ስንት ዓመቴ ነው? ገምት። ገምት ስንት ዓመት ይመስላል? እኔ ዝም ብዬ 24። በኢየሱስ ስም እመቤቴ፣ እንዴት አወቅህ? ቀንሼ እኮ ነው እሱን ዝም ብዬ አንቺ ለሞራልሽ ብዬ ነው። እግዚአብሔርን 24 ዛሬ ማታ 1 ሰዓት ከ1 ሰዓት ከ10 ደቂቃ በኋላ ነው የተወለድኩት። እናትን ያስተን ማዘርጋ ደውልላት ነው። እሺ ለአባት እሺ መጣሁ በቃ በል እሺ ማዘርጋ ልደውልለት እንዴ? ማዘርጋ እያማጠችኝ ነው። አታነሳም እኮ ሲፈለጉ አይገኙም። እግዚአብሔርን ማርያም። እሺ ሌላ ለማን ደውል? ለፒዶ ለጆን ዳንኤል ደውለት። እሺ ጆን ዳንኤል ያነሳል 11 ሰዓት። እሺ ጆን ዳንኤል ኧረ ይጥራ ብራዘሪ፣ እንዴት ነሽ? ደህና ነህ? አደውልሽ ጠፋሽ። ሃፒ በርዝዴ አትለኝም እንዴ? ኧረ እባክህ። እሺ ስንት ዓመቴ ነው? ገምት። 24 ነው። 25 24 ጎበዝ የኔ አባት። ሃፒ በርዝዴ በለኝ። ኧረ በስመ አብ በእናትሽ ይቅርታ ወንድም። የኔ አባት ችግር የለም ወንድምሽ። ምናምን ዛሬ ነው ምን አልከኝ? ላይቭ ምናምን የሚገባው ዛሬ ነው? አዎ ወንድሜ እናከብራለን የተባባልነው ዛሬ ነው? አዎ አከብራለሁ ዛሬ ለቴ እና ምን ጠዋት አትቀሰቀሰኝም ነበረ? እኔማ እረፍት አድርጊ ተኝ ብዬልሽ እንጂ እኮ ማዘርጋ ደርሼ ምናምን ተኝ። እኔማ አሁን ገና ተነሳኝ። እሺ ወንድሜ በቃ ችግር የለም።
ደውል። ፀጉር ቤት እየገባሁ ነው። እኔ ፏቢያ ፀጉርሽ። እሺ ወንድሜ ይመጣል። እሺ ወንድሜ ቻው። እግዚአብሔርን ጋይስ አሁን እስካሁን የደወልኩላቸው እመቤቴ ነው የምላቸው። እኔ እንደምደውላቸው አያውቁም። ይሄ ቪዲዮ እንደተቀረጸው ጆንዳኔን አያውቅም እግዚአብሔርን። እሺ ሌላ በደንብ የምታውቋቸው? እሺ ፒዶ ግን ያደርቀኛል። ፒዶ ብሎኛል። ባይዛ ፒዶ ወስደ አብረን ነው ያለው ማለት ጠዋት ስነሳ ምናምን አብሮ የነበር አሁን አመጣም እንዴ ምናምን እለዋለሁ። ስንት ዓመቴ ነው ገምት እለዋለሁ። እየነዳ ነው የሚሆነው። ቀሽ ራሱ ይደውል። ሌላ እንትና ጋር እንደውለት ናውን ፎንቲ ረሙ። እሺ ናውን ፎንቲ ደውለት። አራንሱ በማርያም ብድር አለባቸው እንደ የማያነሱት እግዚአብሔር የረሳሁት ብር እኮ ይኖራል። ወይኔ ብላኪ። እሺ ጆሲ፣ በነገራችን ላይ ጆሲን አንተ መናገር ፈልጌ አይደለም። ኡፍ ግርጣት አያነሱም ጋይስ ጓደኞቼ። አሁን በኋላ ያከታትሉታል ለመደወል። አንድ የመጨረሻ ብቻ ልደውላ። እሺ ሄኒ ጋር ፍራይዴ ልደውላችሁ። ፍራይዴ ናይትስ ሴት ማን አለ? እስካሁን ሴት ጋር አልደወልኩም። ማን ጋር ደውላለሁ? ሴት ሰላም ይሁንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው። የደወሉላቸው ደንበኛ። አረ እግዚአብሔር ምን አይነት ንቀት ነው ግን! እናቴ ትሙት ንገሩኝ። ቆይ የማያነሱት እግዚአብሔር ረሙ ጋር ረሙ አድርጎኛል። ስቶሪ መሰለኛ አላቅም ማለት ነው። ወላሂ ሄላ ወይ የኔ አባት ያው አፍሬ እኮ ነው የምሰጥህ ስጦታ ስለሌለ ዝም ያልኩህ። ኧረ አያሳስብም የኔ አባት። ስንት ዓመቴ ነው? አንቺ ከዚህ በኋላ እድሜ አይደለም መቁጠር ያለብሽ፣ ብር ነው መቁጠር ያለብሽ። ስንት ዓመቴ ነው? እሺ 23 22 አንድ እርግጥ ይሆን ኮን አንድ ቁጥር ገምት። 22 ወይኔ ብላኪ። እሺ ለማንኛውም 24 ዓመቴ ነው። ምኞት ተመኝልኝ ቶሎ በል። በቃ ወሬ አልፈልግም፣ ምኞት ብቻ ቶሎ በል። እግዚአብሔርን 24 ዓመቴ ነው ወላሂ። አንተ አሁን ብሩክ ጋር ደውዬለት ዩቲዩብ እየቀረስኩ ነው ባይዘወይና እስጢፎ 2 ዓመት ያንሳል ከኔ፣ ፒዶ 1 ዓመት ከፍ ይላል ከኔ፣ ጆን ዳንኤል 2 ዓመት ከፍ ይላል ከኔ። በዚህ ነው የማውቀው። እሺ ያው ከዚህ በኋላ እድሜ የምትቆጥር ሳይሆን ገንዘብ የምትቆጥር ያድርግህ። የጉራጌ ነገር። እሺ አሜን። አሁን ደግሞ አድገሃል፣ የራስን ቤተሰብ የምትመሰርት ያድርግህ። አሜን የኔ አባት በጣም ነው የማመሰግነው ወንድሜ። ቤተሰብን ያቆይልህ። አሜን። ለዘመድ አዝማድ ለሀገር የምትተርፍ ያድርግህ። አሜን። ላይቭ ላይ የሚገራርም ጊፍት የሚወርድበት ቤት አሜን። አሁን ተናገርሽ። አንበሳ ሳታይ እንዳትወጣ። አሜን የኔ አባት አመሰግናለሁ ወንድሜ። አላህ ይጨመርበት። ይመችህ። እሺ ወንድም አለም ይመችህ። ቻው ረሙዬ። ሄሪ ፍራይዴ ደወለች።
ፍራይዴ ናይንቲስ ታውቋቸዋለች። ነገር ፍራይዴ ፌመስ ናቸው። ሄሎ ወይዬ ብላ ወይዬ እኔ አባት እንዴት ነው? እንዴት ነው? አማን ነው። ያለሁልሽ አባቴ። ዛሬ ልደቴ ነው። እንኳን ተወለድሽልኝ ብላ እኮ አመሰግን እመጣለሁ የእኔ አባት። እድሜን እንድትገምት ነው የደወልኩልህ። እድሜ ቲክቶክ ካጀመር 18 ነበር፣ አሁን 22 እና ቲክቶክን 3 ዓመት ብቻ ነው የተጠቀምኩት። 24 ዓመቴ ነው ዛሬ ያዝኩት። ማታ 1 ሰዓት ላይ ተጸነስኩ። ማርያምን የእኔ አባት አመሰግናለሁ። ዊሽ አታደርግልኝም? አረግልሻለሁ። እሺ የታለ ያረክልኝ? እሺ ምኞት ተመኝልኝ። እሺ ቶሎ እድሜና ጤና ይስጥህ። አሜን የእኔ አባት። በቃ ትልቅ ምርቃት። እውነት ይመችሽ አባቴ። ይመችህ ወንድም አለም። አመሰግናለሁ ወንድሜ። እሺ የሆነ ስልክ ተደውሎ ነበረ አላውቀውም። መልሶ ደውሎ እንዳይሆን ከሺ በቃላ ለማን ደውል? ሌላ ተነሳ። የደውሉላቸው ደንበኛ መስመር ስለተያዘ አተነሳ። ጋይስ ለማንኛውም ይበቃል። አሁን ይደወላል ታያላችሁ። ዝም ብሎ ለማንኛውም ጋይስ ላይቭ ላይ መቆረስ አይቀርም እና በጣም ነው የማመሰግነው። እስካሁን ድረስ ይሄን ቪዲዮ ስላያችሁ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። 25 ዓመት እንደውም በዚህ በተሻለ የሆነ አረጋውያን መርጃ ሂጄ የሆነ ነገር እየረዳው ምናምን ገባችሁ፣ በእናንተ ምክንያት ማለት ነው። እንደዛ ለማድረግ እንግዲህ እግዚአብሔር በረከቱን ያድልኝ። በጣም ነው የማመሰግነው። ይሄን ቪዲዮ ሙሉ ስለተከታተላችሁ ደግሞ እኔ ስላያችሁኝ ያክብራችሁ፣ ስፔሻሊ ጨረቃ ፋሚሊ ጥቁር አዝሙድ ቤተሰቦች በጣም ነው የማመሰግነው። ጓደኞቼም እንግዲህ አንስተው ውሽ አደረጉኝ። ሌሎቹ ደግሞ ተኝተው አልተመቻቸው እየነዱ ላሉ ደግሞ ችግር የለም ጓደኞች ናቸው። ውሽ አደረጉልኛል አሁን ደውለው። በጣም ነው ማከብራችሁላችሁም። እግዚአብሔር ውለታችሁን ይክፈላችሁ። ወዳችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ሼር እያደረጋችሁ እንድትከታተሉ ሲል በአክብሮት ጠይቃለሁ። አመሰግናለሁ። ቻው